بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على المبعوث رحمة للعالمين، نبينا وحبيبنا وقدوتنا محمد صلى الله عليه وعلى آله وصحبه أجمعين. أما بعد أحبتي في الله، እንግዲህ ባለፈው ደርሳችን የአላሁ ስብሓነሁ ወተዓላ ፍቃድ ሆኖ የአስረኛውን ሐዲስ አብራርተናል። ዛሬ ደግሞ በአላህ ፍቃድ 11ኛውን ሐዲስ ነው የምናየው። ይህ ሐዲስ ረሱል አለይሂ ሰላቱ ወሰላም አንድ ሙስሊም በሌላ ሙስሊም ላይ ያለውን ሐቅ ያለውን መብት ያስቀመጡበት የዘረዘሩበት የሆነ ሐዲስ ነው። አንድ ሙስሊም በሌላ ሙስሊም ላይ ሐቆች ወይ መብቶች አሉት። እያንዳንዱ ሙስሊም ሊጠብቃቸው ተግባራዊ ሊያደርጋቸው የሚገቡ የሆኑ ሐቆች ረሱል አለይሂ ሰላቱ ወሰላም በዚህ ሐዲሳቸው እንዲህ ይላሉ። عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال. أبي هريرة سيناقروا رسول عليه الصلاة والسلام انده بالوالار من قالوا حق المسلم على المسلم خمس. حق المسلم على المسلم خمس: رد السلام، وعيادة المريض، واتباع الجنائز، وإجابة الدعوة، وتشميت العاطس. من مالتنا عند مسلم በአንድ ሙስሊም ላይ ያለው ሐቅ ወይም ያለው መብት አምስት ናቸው አሉ ረሱል አለይሂ ሰላቱ ወሰለም። حق المسلم على المسلم خمس. የመጀመሪያው رد السلام ነው አሉ። ሰላምታን መመለስ ወይም አንድ ሰው ሰላም በሚልህ ጊዜ አንድ ሙስሊም ወንድምህ ሰላም በሚልህ ጊዜ ለዛ ሰላምታው ምላሽ መስጠት። ሁለተኛው وعيادة المريض በሽተኛን መጠየቅ፣ በሽተኛን መጎብኘት ወይም መዘየር። ሶስተኛው واتباع الجنائز ጀናዛን ደግሞ መሸኘት፣ ወደ ቀብር ስፍራው መሄድ ማለት ነው ለመቅበር። አራተኛው ደግሞ وإجابة الدعوة ሲጠራህ ለአንድ ግብዣ ለአንድ ፕሮግራም እሺ ብለህ ተቀበለህ በዛ ቦታ ላይ መገኘት። وتشميت العاطس እንደዚሁ ደግሞ አንድ ወንድምህ በሚያስነጥስበት ጊዜ አልহামዱሊላህ ሲል አላህን ሲያመሰግን አላህ ይዘንልህ ረሂመከላህ ብሎ ለዛ ሰው ዱዓ ማድረግና ምላሽ መስጠት። እንግዲህ እነዚህ ናቸው በዚህ ሐዲስ ላይ ረሱል አለይሂ ሰላቱ ወሰላም አንድ ሙስሊም በአንድ ሙስሊም ላይ ያለው ሐቅ ብለው ያስቀመጡት። በሌላ ሐዲሳቸው ደግሞ ስድስት መሆናቸውን ከተናገሩ በኋላ وإذا استنصحك فانصحه ብለዋል። አንተን ምክር የጠየቀህ የሆነ እንደሆነ ደግሞ ልትመክረው ነው ብለው ረሱል አለይሂ ሰላቱ ወሰላም ተናግረዋል። እንግዲህ እነዚህ አምስት ወይም ስድስት ሐቆች ብቻ አይደሉም ሙስሊም በአንድ ሙስሊም ላይ ያሉ ሌሎችም አሉ። ነገር ግን ረሱል አለይሂ ሰላቱ ወሰላም በአንድ ጊዜ ሰብስበው ያስቀመጧቸው በአንድ ሐዲስ ላይ የጠቀሷቸው ናቸው። እነዚህ ለምሳሌ ረሱል አለይሂ ሰላቱ ወሰላም በጀነት የተበሰሩ ሰዎች ብለው 10 ለብቻ አስቀምጠዋል። ነገር ግን ሌሎች ደግሞ በርካታ ደግሞ በተለያዩ አጋጣሚዎች የተበሰሩ ሰዎች አሉ። ልክ እንደዚያው ሁሉ ረሱል አለይሂ ሰላቱ ወሰላም በዚህ ሐዲሳቸው ላይ አምስት አድርገው አስቀምጠዋቸዋል። በሌላው ደግሞ ሪዋያ 6። ነገር ግን ቀደም ሲል እንደተጠቀሰው አንድ ሙስሊም በአንድ ሙስሊም ላይ ያለው ሐቅ 5 ወይም 6 ብቻ አይሆንም። ሌሎችም በርካታ የሆኑ ሐቆች አሉ። نعم
የመጀመሪያው ምንድነው አለን ረዱ ሰላም ነው ሰላምታን መመለስ አንድ ሙስሊም በአንድ ሙስሊም ላይ ካለው ሐቅ ውስጥ አንዱ ሰላምታውን መመለስ ነው መጀመሪያ አሰላሙ አለይኩም ማለት ሱና ነው በሰዎች ላይ ሰላምን ማስፈን ሰላምታን ማውረድና ሰላምታን ማሰማት ሱና ነው ነገር ግን ምላሽ ግን መስጠት አንድ ሰው አሰላሙ አለይኩም ካለህ በኋላ ወአለይኩም ሰላም ብለህ ምላሽ መስጠት ይሄ ግን ግዴታ ነው ዋጅብ ነው الله سبحانه وتعالى من قال وإذا حييتم بتحية فحيوا بأحسن منها أو ردوها وإذا حييتم بتحية سوّج بسلامتا ويم سلامتا يقربوا الله تشوهن عندهنا بتشالى ملكو سلامتاون ملسوا الله تشو بمثالي السلام عليكم بله وعليكم السلام ورحمة الله وبركاته يتشالى أرقى ملسلت أو ردوها ويدقمو سلامتا بالو لك ملسلت السلام عليكم وعليكم السلام بلا تشو ملسلتنا قل من دنو مملسوا قد قديتان يتشالوا دقمو أسبلته يانسو سلام مالتنا لمن أجره يبزا الله سبحانه وتعالى زندم يتوددو يانونا بلاچو يانو ባለፈውም ደግሞ ደርሳችን እንዳልነው ሙስሊም ሁሌም ብልጥ ነው ብዙ አጅር የሚያስገኝን ስራ ይሰራል ለረሱል አለይሂ ሰላቱ ወሰለም አንድ ሐዲሳቸው ምን አሉ ሰላምታን አስመልክቶ والذي نفسي بيده لا تدخلوا الجنة حتى تؤمنوا يا نفسي بجو بهونچو ጌታ ይሁንብኝ አሉ ረሱል አለይሂ ሰላቱ ወሰለም እስካላመናችሁ ድረስ ጀነትን አትገቡም አሉ ولا تؤمنوا حتى تحابوا ደግሞ እስካልተዋደዳችሁ እስካልተፋቀራችሁ ድረስ ደግሞ አታምኑም አሉ ቀጠል አደረጉና أولا أدلكم على شيء إذا فعلتموه تحاببتم እንደው አንድ ነገር አልጠቆማችሁን ምን ያን ይፈጸማችሁ ተግባር ያደረጋችሁን እንደሆነ ሊያፋቀራችሁ ሊያዋደዳችሁ የሚችል አፍሹ ሰላም በይነኩም በመሐከላችሁ ሰላምታን አብዙ ሰላምታን አስፍኑ አሉ ረሱል አለይሂ ሰላቱ ወሰለም إذن أحبتي في الله ሰላምታ በመሐከላችን ማብዛቱና ማስፈኑ ፍቅርን ያዳብራል መቀራረብን ያመጣል መተሳሰርን አንድነትን ያጠናክራል ከዚህ ደግሞ አልፈትልፎ አላሁ Subhanahu Wa Ta'ala ዘንድ የተወደደ ስራ ነው የጀነት ሰዎችም ተግባር ነው ይሄንን ነገር ተግባራዊ ማድረግ አለብን ዛሬ በጣም በሚገርም መልኩ አንዳንድ ሰዎች አወቅን ባይ የሆኑ ሰዎች አሰላሙ አለይኩም ስትለው አንተም ብሎ ሙስሊም ደግሞ ላንተ ደግሞ ሰላምታ ያስፈልጋል እንዴ ብሎ የሚሄዳለ ያ ሱብሃንአላህ እንዲህ አይነት ሰዎች አላህን ሊፈሩ ይገባቸዋል والله መጨረሻ መዘዙ የከበደ ነው የሚሆነውና نعم በዚህ ሐዲስ ላይ ረሱል አለይሂ ሰላቱ ወሰለም በሁለተኛ ደረጃ ያስቀመጡት ደግሞ ምንድነው ወዕያደቱ አልመሪድ በሽተኛን መጠየቅ በሽተኛን መጎብኘት ሙስሊም የሆነ ሰው አንድ ሙስሊም ወንድሙ ሲታመም ሁሌም የሚጠይቅ ነው የሱ ጉዳይ የሚያሳስበው ነው መታመሙን ካወቀ በኋላ ዝም ብሎ አይቀመጥ ደግሞ ሄዶ እንኳን ያንን ሙስሊም ወንድሙን ቢጠይቅ በሚጠይቅበት ጊዜ አዳቡን በሽተኛን የመጠየቅ አዳብን ጠብቆ ነው የሚጠይቀው እዛ ሄዶ የሆነ የሚጨንቅ እንግዳ ይሆን አንዳንድ ሰው እኮ በቃ እንግድነት ሄዶ በጣም የሚጨንቅ እኮ አለ እንግዳ ነው እንግዳ አዳብ ስርዓት አለው ሄዶ ፍሪጁንም የምግብ ማስቀመጫውንም ሁሉን ነገር ይፈትሽ አይደለም የቤቱንም ነውር የሚያወጣ አይደለም እንግዳ ማለት
አይደል አንተ የሰው ቤት ስትገባ አይነ ስውር ሆነ ግባ ደሞ ስትወጣ ደግሞ ዱዳ ሆነ ውጣ ነው የሚባለው ሁሉን ነገር መበርበር ሁሉን ነገር መፈተሽ አዳብ አይደል እዛ ደግሞ ሄደ እንደገና ደግሞ ይሄን አምጡ ይሄን አድርጉ አንተ ሄድከው ልትበላ ነው ሊያስተናግዱህ ነው ወይስ በሽተኛ ልጠይቅ ነው ሄድከው እንደገና ሌላ የሆነ በሰዎች ላይ ጫና መሆን ከዚህ ደግሞ አልፎ ተርፎ አንዳንድ ሰዎች አሉ በሽተኛ ሊጠይቅ ይሄድና በበሽተኛው ላይ በሽታ ጨምሮ ይመጣ ወየ ወንድሜ እንዴ በሽታው ገሎ የለ እንዴ ምኑን አስቀረ አማጣ ወሰደህ እኮ ያዘነ መስሎ ሰውየው ላይ ሐዘን የሚደራርብ ሰው አለ ያ ሱብሃንአላህ ይሄ አደብ ነው የሙስሊም አደብ ነው እንዴ አበደን በጭራሽ ሙስሊም የሆነ ሰው አንድን ሰው ሊጠይቅ ሲሄድ በሽተኛውን ሲያየው በመጀመሪያ ፈገግ ብሎ የሚቀበል ፈገግ ብሎ እሱን የሚያናግር ነው ከዛ በኋላ ደግሞ በዛ በበሽተኛው ልብ ውስጥ ደስታን ተስፋን የሚዘራ ነው ሄዶ ማሻአላህ አላህ Subhanahu Wa Ta'ala እኮ አንተን ወደህ ነው አላህ Subhanahu Wa Ta'ala እኮ ወንጀልን ሊምርልህ ፈልጎ ነው ደረጃን ከፍ ሊያደርግልህ ፈልጎ እኮ ነው አላህ Subhanahu Wa Ta'ala ከሁላችንም እኮ መርጦ የሞከረ ያንተን ድምጽ መስማት ፈልጎ ነው አላህ ዱዓህን መስማት ፈልጎ ነው ብሎ የሚያጽናና ነው እንጂ በቃ አልቆልሃል የሚል አይደለም አበደን ይሄ አንድን በሽተኛ ሄደን በምን ጠይቅበት ጊዜ ናም ልንጠቃቸው የሚገቡ ነገሮች ናቸው ከዚህ ደግሞ አልፎ ተርፎ አንድ በሽተኛ ላይ ተጠይቀው ያን በሽተኛ ዱዓ ልታደርግለት ይገባል ረሱል አለይሂ ሰላቱ ወሰለም በተለያዩ አጋጣሚዎች በሽተኞችን ጠይቀዋል እናም ሰለዋቱ ረቢ ወሰላሙሁ ዐለይሂ ሄደው በሽተኞች ሲጠይቁ ምን ያደርጉ ነበር ሰውዬ የታመመን ቦታ ይዘው ራሱን ከሆነ ራሱን ሆዱን ከሆነ ሆዱን ወይ ደግሞ ያለበት ቦታ ላይ በመያዝ ዱዓ ያደርጉለት ነበር نعم ከዚህ ደግሞ አልፎ ተርፎ ረሱል አለይሂ ሰላቱ ወሰለም ሰዎችን እንድንጠይቅ አዘውናል እንደዚሁም ደግሞ የሚጠይቅ የሆነ ሰው ትልቅ የሆነ ምንዳ እንደሚያገኝ ደግሞ በተለያዩ ነብያዊ ሐዲስ ተቀምጧል ሰውየው አንድ የሆነን በሽተኛ የጠየቀ የሆነ እንደሆነ እስኪመለስ ድረስ በጀነት አትክልት ስፍራ ውስጥ ይቆያል አሉ ረሱል አለይሂ ሰላቱ ወሰለም ይህ ትልቅ የሆነ ምንዳ የሚያስገኝ ስራ ነው ሄደ ስትጠይቀው ዱዓ አድርግለት አስአሉላህ العظيم رب العرش العظيم ان يشفيك يا ታላቁን ጌታ አላህ Subhanahu Wa Ta'ala የታላቁ የአርሽ ባለቤት የሆነውን ጌታ አላህ Subhanahu Wa Ta'ala እንዲፈውስህ ከበሽታ ነፃ እንዲያደርግህ እጠይቀዋለሁ እማጸነዋለሁ ይያልክ የታመሙን ቦታ በመያዝ ዱዓ አድርግለት ከዚህ ውጪ ሌሎች አከለ እኮ ልክ እንዳንተ ታሞ ነበር ከዛ በሽታው እኮ እሱ እንደዚህ ነፃ አልወጣም እንደዚህ ነው የበሽታ ማይል ገንዘብ ሊያስፈልገው ነው ያን ገንዘብ ደግሞ አንተ የለህም ይሁን የተለያዩ እንዲ ተስፋ አስቆራጭ ሆኑና የበሽተኛውን ሙሲባ የሚጨምሩ ነገሮች ማለት የለብንም ሶስተኛው ወትባዑ አልጀናኢዚ نعم ጀናዛን መከተል ነው ጀናዛን መሸኘት አንድ ሰው ሲሞት በእያንዳንዱ ሙስሊም ላይ ያን የሞተውን ሰው የመቅበር ግዴታ አለበት አንድ ሙስሊም በህይወት እያለ አላህ Subhanahu Wa Ta'ala ክብር እንደሰጠው ሁሉ ከሞተ በኋላም የተከበረ እንደሆነ የሚያመላክት ነው አንድ ሙስሊም ሲሞት
ሊታጠብ ሊከፈን እንደዚሁ ደግሞ ሊሰገድበት እስላማዊ በሆነ መልኩ ደግሞ ሊቀበር ግድ ይላል። ይህም ያመላክተው የእስላምን ትልቅነት ነው። ወላሂ የሙስሊምን መብት ቅድም እንዳልነው በህይወት ሳለም ከሞተም በኋላ የሚጠብቅ የሆነ ሃይማኖት ነው። ይህም ያመላክተው እስላማዊ ወንድማማችነት ብሎ ማለት እውነተኛ የሆነ ወንድማማችነት ነው። እስላማዊ ፍቅር ማለት እውነተኛ ፍቅር ነው። ሰውየው ከሞተ በኋላ እንኳን ያ ፍቅር የሚቋረጥ አይሆንም፣ እስከ ቂያማ ድረስ ይቀጥላል። በተለይማ በመሐከላቸው ፍቅር ውዴታ ያለ የሆኑ ሰዎች ነገ የውመል ቂያማ ለኔ ሲባሉ ለኔ ብለው የተዋደዱ ሰዎች የታሉ ተብሎ ይጠየቃል። ያኔም አላሁ ሱብሓነሁ ወተዓላ በአርሹ ጥላ ውስጥ ያስጠልላቸዋል፣ ያስቀምጣቸዋል። አላህ ለአላህ ብለው ተዋደው ነገ የውመል ቂያማ የጭንቀት ዕለት ከአርሹ ጥላ ስር ከሚያስቀምጣቸው ባሮች አላህ ያድርገን። ነዓም ዛሬ ሰዎች ሰውየው ሀብት ስላለው ጀናዛውን የሚከተሉ ድሃ ደግሞ ከሆነ ብዙ ቦታ የማይሰጡ ሰዎች በጣም ተበራክተዋል። ኢስላም ግን ለዚህ ቦታ አልሰጠም። ኢስላም ለዚህ ፈጽሞ ቦታ አልሰጠም። እንግዲህ ያውሳ አላሁ ሱብሓነሁ ወተዓላ ቦታ የሰጠው ለሙስሊምነቱ ብቻ ነው። خلاص ሙስሊም ነው ሞተ የሚገባውን ሐቅ ሊጠበቅለት ይገባል። ደግሞ ከዚህም አልፎ ተርፎ የዛ ሰውዬ ሐቅ መሆኑን አላሁ ሱብሓነሁ ወተዓላ አንድ ሙስሊም በአንድ ሙስሊም ላይ ያለው ሐቅ መሆኑን ከተናገረ በኋላ ረሱል አለይሂ ሰላቱ ወሰለም በተለያዩ ነብያዊ ሐዲሶች ያንን ጀናዛ ደግሞ መሸኘተ እጅጉን ትልቅ የሆነ አጅር እንደሚያስገኝ ደግሞ አስቀምጠዋል። እንግዲህ ተመልከት፣ ግድ የሆነብህን ስራ እየሰራ አጅር የሚሰጥ ሃይማኖት ኢስላም ነው። አራተኛው ወኢጃበቱ ዱዓዋ ጥሪን መቀበል ነው። አንድ ሙስሊም ሰው ለአንድ ጉዳይ የጠራ የሆነ እንደሆነ ለግብዣ ጥሪውን ተቀበለህ ልትገኝለት ግድ ይላል። እዚህ ጋር ዑለማዎች ምን ይላሉ? ሰውየው የጠራ የሆነ እንደሆነ የምንቀበለው በማንኛውም ጥሪ ነው ግዴታ የሚሆንብን ወይንስ የተወሰኑ ጥሪዎች ናቸው? አንዳንድ ፉቃሃዎች ምን አሉ መሰላችሁ? እዚህ ጋር ኢጃበቱ ዱዓዋ የሚሆነው ግድ የሚሆነው በተለይ ለሰርግ ብቻ ነው አሉ። ለሰርግ ብቻ ነው አሉ። ሌሎች ደግሞ ምን አሉ? አይደለም የተፈለገው ሁሉም አይነት ጥሪ ነው አሉ። እነዛ ለሰርግ ብቻ ነው ያሉት ሰዎች ለምንድነው እንደዛ ያላችሁት ሲባሉ አይ ሰርግ ላይ መሄድ ግዴታ ነው፣ ከዛ ውጪ ያለው ግን ሙስተሐብ የሚወደድ ስራ ነው። ለምን ከተባለ ረሱል አለይሂ ሰላቱ ወሰለም በጣም አጠናክረው ነገሩን በጣም ትኩረት ሰጥተው እንድንሄድ ያዘዙን የሰርግ ጥሪ ላይ ነው። لأن النبي صلى الله عليه وسلم أخبر عمن لم يأتها بأنه قد عصى أبا القاسم. رسول عليه الصلاة والسلام ولما ترتو سرق ترتو يالمتا يهون سو يقاسم أبات رسول عليه الصلاة والسلام من أمس والبلو تناقروا لنا نو قالوا ليلو تشدقمو أيدلم من قول رسول عليه الصلاة والسلام يسرقن تري ቢያጠናክሩትና ነገሩ አሳሳቢ እንደሆነ ቢናገሩም ይህ ሐዲስ ግን ሁሉንም አይነት ጥሪ ነው የሚያመላክተው። ሰደቃ ሊሆን ይችላል፣ ምሳ ግብዣ ሊሆን ይችላል፣
በተለያዩ አጋጣሚዎች ግን ከኢስላም ጋር የማይጋጭ ሆነ ለምሳሌ መውሊድን ነው ዛሬ ብሎ ምሳ ቢጋብዝህ ይሄ እስላማዊ አይደለም አላህና ረሱል አለይሂ ሰላቱ ወሰለም አላዘዙትም እዛ ቦታ ላይ መገኘት ካንተ ግድ የሚሆንብህ ነገር አይደለም ግልጽ ነው አይደለም አህበቲ ፊላህ ደግሞ እዛ ቦታ ላይ እስላማዊ መሆን አለበት ቦታ ላይ ወንድና ሴት እንደ ፈለጉ የሚቀላቀሉበት ሙዚቃ የሚከፈትበት ኸምር ያለበት እስላማዊ አደብ ያልጠበቀበት ከሆነ ያለ መሄዱ መብት አለ لا طاعة لمخلوق في معصية الخالق ነውና አላህን ያመስክ ሰዎችን መታዘዝ የሚባል ነገር ዲናችን ውስጥ የለምና ነው ከመጀመሪያው እዛ ቦታ ላይ እንዲህ አይነት ችግሮች እንዳሉ ካወቅ ትክክለኛ ኢንፎርሜሽን ካለ እዛ ቦታ ላይ ለመሄድ አለበት ባታውቅ እንኳን እዛ ቦታ ብትሄድ ስትሄድ ቦታውን ስታየው የማይሆን ከሆነ መጥፎ ነገር ካለበት ልትመለስ ይገባል ነው ዑለማዎቻችን የሚሉት ከዚህ ውጪ ግን አንድ ወንድም ሲጠራህ ያለ ምንም ምክንያት መቅራቱ ተገቢ አይደለም ዳዕዋውን ተቀብሎ መሄዱ በመሐከል ያለውን ፍቅር ያጠናክረዋል ላንተ ወይም ለሰውየው ያለህ ቦታ ትልቅ እንደሆነ ያመላክታል እርሱም አንተን ይወድሃልና ማለት ነው አምስተኛው ወተሽሚቱ አልዓጢሲ እንግዲህ አንድ ሰው በሚያነጥስበት ጊዜ ምላሽ መስጠት ነው አንድ ሰው ሲያነጥስ አልহামዱሊላህ ማለት አለበት ለአላህ ምስጋና ይገባው ለምንድን ነው አሉ ሰውየው ሲያነጥስ ከጸጉሩ ጀምሮ እስከ ጥፍሩ ድረስ ያለው ሰውነቱ ክፍል ይንቀጠቀጣል አሉ ለሞት ሁሉ ሊዳርግ የሚችል ተግባር ነው ነገር ግን አላህ Subhanahu Wa Ta'ala በጥበቡ በሕክማው የሰው ልጅ አፈጣጠር ስላሳመረውና ከዚህ ችግር እንዲጠበቅ ስላደረገው አላህ ሊመሰገን ይገባል አልহামዱሊላህ ማለት አለበት ሰውየው ይሄን የሰማ ሰው ምን ይለዋል يرحمك الله ይዘንልህ ነው ያ ደግሞ ሰው የደሞ መልሶ ይለዋል يهديكم الله ويصلح بالكم الله ቅኑን መንገድ ይምራችሁ ነገራችሁንም ያሳምርላችሁ መልካም ያደርግላችሁ ብሎ ዱዓ ያደርግለታል እንዴት ያምራል والله በሁለት ሰዎች መካከል የሚደረግ የቅብብሎች ዱዓ አላህ በጣም በሚያዝን መልኩ ግን አንዳንድ ሰዎች ሙስሊሞች ሆነው አስነጥሶ ሲያበቃ ኮስተር ብሎ ቁጭም ይላል ያ اخي እስላማዊ እኮ አዳብ አለ ስርዓት አለ አስነጥስክ አላህን አመስግነው እንጂ ከትልቅ እኮ ነገር ነው የጠበቀህ ሱብሃንአላህ የምን ዝም ብሎ መቀመጥ ነው ያ ደግሞ አልহামዱሊላህ ካለ በኋላ ብዙ ሰዎችም አሁን ድንዝዝ ብሎ የሚቀመጥ አለ ሐቁን እየከለከልከው ነው يرحمك الله በለው አላህ ይዘንልህ በለው የሚያስከፍል አይደለም አጅር ታገኛለህ ተመላሽ ዱዓም ታገኛለህ يهديكم الله ቅኑን መንገድ ይምራህ አላህ ويصلح بالكم ነገራችሁን ደግሞ ያስተካክልላችሁ የሚል ዱዓ ታገኛለህና ምን ላይ ስጥ فقهዎች ምን አሉ እዚህ ቦታ ላይ ሰውየው አስነጥሶ ሲያበቃ ዝም ካለ እናስታውሰው ወይ ዝም እንበለው አሉ ከፊሎቹ አይ ማስታወስ አያስፈልግም አሉ ሌላዎቹ ደግሞ ያሉ አይደለም እናስታውሰው ይገባል ለምንድን ነው ሙስሊምን ማስታወስህ ለሙስሊሞች ይጠቅማልና ስለተባለ ማስታወሱ እዛ ውስጥ ይገባል ለምሳሌ አስነጥስ ዝም አለ ወንድሜ ሆይ እህቴ ሆይ አንድ ሰው እኮ ሲያነጥስ የሚባል ነገር አለ አይደል እንዴ ምንድነው የሚባለው طيب ብለህ ጠይቀው ለምሳሌ የዛን የሚያከሆነ አስተውሶ አልহামዱሊላህ ይላል የማያው ከሆነ አያውቅም ታስተምረዋለህ ማለት ነው በዚህ መልኩ መሆን አለበት ግልጽ ነው አህበቲ ፊላህ نعم እንግዲህ አምስቱ ሐቆች እነዚህ ናቸው በሌላ ሐዲስ ተጨመረው አንደኛው እንግዲህ ምክር ሲጠይቅህ ደግሞ ምከረው የሚል ነው አንድ ሙእሚን አንድ ሙስሊም ወንድምህ ምክር ካንተ የጠየቀ የሆነ እንደሆነ አንተ ልስስትበት አይገባም ጥርት ያለ ምክር ይገባል ንጹህ በሆነ ልብ ልትመክረውና
ወደ መልካም መንገድ ልታመላክተው ይገባል የሐቁ ነው መብቱ ነው ሳይጠይቅህ ሳይሆን ጠይቆህ ከመጣ ገፍቶ ምከረኝ ካለ ልትመክረው ይገባል አማክረኝ ካለ ልታማክረው ይገባል ግልጽ ነው አይደለም ነገር ግን ካልጠየቀህ እንኳን ራሱ መጥፎ መንገድ ላይ ብታየው ልትጠቆመው ይገባል ተው ይሄ ትክክል አይደለም ይሄ በመልካም ከማዘዝ ከመጥፎ ደግሞ ከመከልከል ውስጥ የሚገባ ነው ሰዎች መጥፎ እየሰሩ በመንችለው መልኩ መከላከል እንዳለብን ረሱል አለይሂ ሰላቱ ወሰለም ተናግረዋል የሚችል ሰው በእጁ ካልቻልክ በመላስ አሊያም ደግሞ በምን በቀልባችን ልንጠላ ይገባልና ይሄ እዛ ውስጥ ይገባል ነው ባረከላሁ ፊኩም ኢዘን احبتي في الله እኛ ያለን ሐቅ ልናውቅ ይገባል ሰዎች በእኛ ላይ ያላቸውንም ሐቅ ልናውቅና ልናጤን ይገባል አላሁ Subhanahu Wa Ta'ala የሙስሊም ወንድሞቻቸው እህቶቻቸውን ሐቅ የሚጠብቁ ሰዎች ባሮች አላህ ያድርገን ባረከላሁ ፊኩም እነዚህን ነገሮች አውቀናቸው ልንተገበራቸውና ለሰዎችም በተቻለን መጠን ልናስተላልፋቸው ይገባል هذا والله اعلم والسلام عليكم ورحمة الله وبركاته